ታውቃላችሁ በሪያድ እኔ በሁለት ትዳር ነው የገባሁ ላስታርቅ የገባሁ አንድ ትዳር ከተጋቡ 3 አመት ነው ከተጋቡ ያቺ ሚስት ደወለችልኝና እባክህ እኔ ችግር አለኝ ምንድነው ባሌ በጣም ቼይን ስሞከር ነው ብዙ ያጤሳልና 3 አመት ነው ከተጋባን ልንገርህ በእውነት ልንገርህ አለኝ በመጀመሪያ ደረጃ ኮንፈረንስ ስሙ አያቅም ምክንያቱም አላቀርበውም ከንፈሩ በጣም ጥቁር ነው የሆነው ጥርሶቹ በጣም ጥቁር ናቸው በጣም ግማታው ነው የሲጃራ እንትን ሽታ አለው አይስመኝም አላቀርበውም አለ والله ትለኛለች ስንተኛ ግንኙነት ስናደርግ ሁሉ ጊዜ እኔ እንደዚህ በጀርባዬ ተኛና እሱ በላይ ይመጣል አለች ከዛ ምን አደርጋለሁ ብርድ ልብስን ሸፍኜ ገጼን ፊቴን በሙሉ ሸፍንና እሺ እንደፈለክ አድርግና ከዛ በኋላ ስትጨርስ ሙከይፉን እንትን አጥፋው ምናምን እላለሁ በፊቴ እንደዚህ ግንኙነት ሲያደርግ እንደዚህ አይቼው አላቅም አለ ምክንያቱም በላይ ሲሆን በጣም እጠለዋለሁ አለች ገና ከቤት ሲገባ በሩን ከፍቶ ሲገባ የራሴ በቃ ፍንክት ነው የሚለው አለ ብዙ ያጤሳል طيب እጁ ጣቱ በሙሉ ጥቁር ነው አለ ከዚህ በላይ ግን የሚገርምህ አለችኝ በዚህ በሁለት አመታችን በሁለት አመት ብቻ 3 ቤት ነው የቀየርን አለች እንዴት አንድ ቤት እንገባለን ለአንድ አመት ኮንትራት እናደርግላል በ6 ወር ያባሩናል እንደገና ሌላ ቤት ገባን አባሩን እንደገና ደግሞ የሶስተኛ ቤት ነው ለምን ያባሩያችኋል አልኳቸው ምን አለች ታቃል ባሌ ከሲጃራ ማብዛት ከፈጅር ጀምሮ 1 ሰዓት ተኩል ሳያሳርፍ ይስላል ሳል ከሐ ይስላል አለ ብዙ አልገት ነው የሚወጣው ሰሃን አመጣለሁ እነተኛለሁ እሱ ካህካ ይላል ይስላል ከሳለ በኋላ በቃ እንትን አልገት ይወጣል አክታ ይወጣል ምናምን ሳውን ይሞላል ጎረቤቶቹ በሙሉ ሄደው ወደ ኦፊሱ ሄደው ባካችሁ ይህን ሰው አውጡልን እንቅልፍ አሳጣንኮ ሲል በቃ 1 ሰዓት ተኩል ነው የሚሆነው ብለው አባረሩኝ ይህ ሶስተኛው ቤት ነው የምንመጣው አለች አሁን አንተ የምትሰማኝ አለሁ በአእምሮው በደንብ አርገህ ተጠቅመ ይህ ሰውየው አሁን አብረው ይኑሩ ነው የምትለው ባልና ሚስት እድሜዋ 22 አመት ነው እዛ ጊዜ አሁን አብረው ለ80 አመት ለ60 አመት ከተቀመጡ በዚህ አይነት ትኑር ላ